የመከላከያ ዘዴዎች ምንድን ናቸው? እንግዲህ ከማከም ይልቅ መከላከል ላይ ማተኮር ትልቅ የሆነ ዋጋ አለው ማለት ነው። ልጆችን ከጉንፋን እንዲሁም ከተለያዩ በሽታዎች ለመከላከል የሚከተሉትን ቢያደርጉ እጅግ ወሳኝ ነው። የመጀመሪያው እጅን መታጠብ ነው። ልጆች እጃቸውን ቢያንስ ለ20 ሰከንድ እንዲታጠቡ ማስተማር። ይህ በተለይ ከተጫወቱና ካስነጠሱ በኋላ በጣም አስፈላጊ ነው ማለት ነው። ሁለተኛው መጋራትን ማስወገድ። በተለይ አንድ ሰው ከቤተሰብ የታመመ ካለ የመጠጫና የመመገቢያ እቃዎችን በጋራ ከመጠቀም መከልከል፣ ለዛ ሰው የራሱን መስጠት፣ ከአንዱ ወደ አንዱ ሰው በቀላሉ ስለሚተላለፍ። ሶስተኛው ልጆች ወደ እጃቸው ሳይሆን ሲያነጥሱ ወደ ክንዳቸው እንዲያደርጉ ብናስተምራቸው ወደ ሌሎች ልጆች የመተላለፍ እድሉ በጣም አነስተኛ ነው። ለዚህ ነው በተለይ አንድ ልጅ ቤት ላይ ወይም አንድ ሰው ከታመመ ሁሉም ሰው የሚይዘው ይህ መከላከል ስርዓታችን በጣም ደካማ ስለሆነ ነው። አራተኛ የበሽታ የመከላከል አቅምን ማሳደግ። ጠንካራ የበሽታ የመከላከል ስርዓት የልጆች ምርጥ መከላከያ መንገድ